ሰማያዊ ሙሽራ የሚል ኃይለ ቃል ይሆናል። የዛሬ ትምህርታችን ወይም መነሻ ቃል ወቅቱን ጊዜውን በዋጀ መልኩ ሰማያዊ ሙሽራ የሚል ኃይለ ቃል ይሆናል። እስኪ በሉ ሁላችሁ ሰማያዊ ሙሽራ በሉ። ምን አይነት ሙሽራ? ምድራዊ ሙሽራ አለና በምድር ሙሽሪት ያለችው ሰርግ ያደረገ ያማረ ልብስ የለበሰ ቀለበት ያደረገ ቀለባት ያሰረ በምድር ላይ ምድራዊ ሙሽራ አይተን የሙሽራ ያምራል፣ የሙሽራ አምሮበታል፣ ተውቧል፣ ደምቋል ብለን ምድራዊውን ሙሽራ በምድር ላይ የተሞሸረውን አይተን አድንቀን ይሆናል። ዛሬ በምድራዊ ሙሽራ አንጻር እኛ የምንመለከተው እኛ የምናየው ሰማያዊ ሙሽራ ነው። ታላቁ ሊቅ ቅዱስ ያሬድ ንትቀበል መራዊ ሰማያዊ አብየ ኖላዊ ንትቀበል መራዊ ሰማያዊ አብየ ኖላዊ ታላቁ ጠባቂ ታላቁ እረኛ ሰማያዊው እረኛ ከሰማየ ሰማያት ወርዷል፣ ከድንግል ማርያም ተወልዷል፣ ሥጋን ተዋህዷል፣ ለእኛ ሲል ተገልጧልና በሉ ከያላችሁበት ከሰፈር እንውጣ ይህንን ሙሽራ እንቀበል ብሎ አልተስማማንም። ደህና ዋላችሁ። እምቢ እያለ ምን ፈልገህ ነው ስለው አልሰማኝም። እንዲሁ ከሰማሁትም አኮታበት ምን ፈልጎ እንደሆነ እኔ እሺ እንደምን ዋላችሁ። ቤተ ክርስቲያኗ ግሩምና ድንቅ ናትና ሁሉን እንደ ጊዜው ሁሉን በጊዜው በሚገባን ቋንቋ ታስተምራለችና ይህንን ሳምንት ዘመነ መራዊ የሙሽራው ሳምንት የሙሽራው ጊዜ ብላ ትጠራለች። በምድር ላይ ለአቅመ አዳም የደረሱ ሙሽሪት የምትገባቸው ሰርጋቸውን ያደረጉ የጥሪ ካርድ የሰጡን ጎረቤቶቻችን፣ ወገኖቻችን፣ ዘመዶቻችን ይኖሩ ይሆናል። እኔማ ሰርግ ተጠርቻለሁ፣ እገሌ እኮ ያገባል፣ እገሌ እኮ ይዳራል፣ እገሊት እኮ ትዳራለች፣ ዛሬ እኮ ቅዳሜ ነው፣ ነገ እኮ እሑድ ነው። ስንመጣ ቅድም ሚዛን አካባቢ የሆነ ሰርግ አይቻለሁኝ። እነሆ የሰርግ ጊዜ ነው፣ የሰርግ ወቅት ነው። በሰርግ ቤት አይቀርም። የሰርግ ቤት ልብስ ለብሰን አምሮብን አሸብርቀን ደምቀን ተውበሻል አሉ ብለን ለመመለስ ወደ ሰርግ ቤት እንሄዳለን እና ቤተ ክርስቲያኗ ከዓመት ሁለት ጊዜ ዘመነ መራዊ የሙሽራው ጊዜ የሙሽራው ወቅት ብላ ትጠራለች። በመጀመሪያ ሙሽራው የሚመለከተው አርዶ ማብላቱን ሳይሆን ይሄ የጾሙ መጨረሻ ጾመ ነቢያት የሚለው ሊጠናቀቅ 2 ቀን ሲቀረው ታኅሳስ 27ንና ታኅሳስ 28ን የሙሽራው ጊዜ ብላ መጻሕፍቱ ቢነበቡ ቢተረጎሙ ቢብራሩልን ምስጢራቸው ቢነገረን መጻመራዊ ፍስሐ ለሁሉ ደስታ የሚሆን ሁሉን የሚያስደስት ለሁሉ የሚሆን ሙሽራ መጣ ንትቀበል መራዊ ይህንን ሙሽራ መቀበል አለብን ብላ ከሰማየ ሰማያት እንደሚወርድ ከድንግል ማርያም እንደሚወለድ አስቀድመው ቅዱሳን ነቢያት የተናገሩትን መሰረት አድርጋ ቤተ ክርስቲያኗ 2ቷን ቀን ዘመን የሙሽራው ወቅት ሙሽራው የተመሸረበት ሙሽራው አምሮ ደምቆ ተውቦ የታየበት ብላ ታከብራለች። እንዲህ ካለች በኋላ ደግሞ የጾመ ነነዌ የሚባለውን ጾም ጾመን ከጨረስን በኋላ እስከ አብይ ጾም እስከ ታላቁ ጾም መግቢያ ያለውን አሁንም የሙሽራው ጊዜ ብላ አማህኩኪ ቅድስት ቤተ ክርስቲያን ደምፀን ዚራ ውስተ ቤተ እግዚአብሔር እነሆ አንቺ ቅድስት ቤተ ክርስቲያን ሆይ የሰራሽልኝ ስራ ያደረግሽልኝ ነገር ውብና ድንቅ ነውና አደንቅሻለሁ፣ አከብርሻለሁ፣ እጅ ነሻሻለሁ ብሎ ቅዱስ ያሬድ የተናገረውን ይዛ ይህንን ወቅት የሙሽራ ጊዜ ብላ ቤተ ክርስቲያኗ ትጠራዋለች። አሁን እኔ በምድር ላይ ያሉት ሙሽሮች እንዴት እንደሚሞሸሩ ስርዓቱ ምን እንደሆነ ለእናንተ ለመናገር አይደለም። ቤተ ክርስቲያኗ እንደምን ዋላችሁ አላችሁ ሂዳችኋል። እግዚአብሔር ከሁላችን ጋር ይሁን። ለሌላ እናንተ ልትነግረን የፈለገችው በምናየው በምንዳስሰው በሚሆነው ምድራዊውን ሰማያዊውን ትነግረናለች። በሚያልፈው
ሰማይ የደረሰች ሐረገ ወይን ተብላ የምትጠራ የወይን ሐረግ ቅድስት ቤተ ክርስቲያን ይህንን ስርዓት ትናገራለች። እናም ክርስቲያኖች ሙሽራ ማን ነው? ሙሽራ ምንድን ነው ካላችሁኝ፣ ሙሽራ በቤተ ክርስቲያኗ ስርዓት ተመርዓወ ሰርግ አደረገ፣ ተመርዓወ ተሞሸረ ትልና ሙሽራ የሚለውን ታወጣዋለች። ያ ሙሽራ አዳምን ያህለ አዳምን የመሰለ ለአቅመ አዳም የደረሰ ሙሽሪትን ማስተዳደር የሚችል የሙሽሪት መሆን የሚችል እነሆ ላይደገም ላይሰለስ አንድ ጊዜ የሚሞሸር ሰርገኛ ሙሽራ ይባላል። ማን አልኳችሁ? ምኑ ወጣ ነው የምትሉት? የምትጠብቁት ሰርግ ቤት ሄዳችሁ ምኑን ነው እንደ አዲስ አበባ ያስጠብቃል? እንደዚህ አዲስ አበባ ሰርግ ቤት በልተህ ካልሄድክ ረሃብ ይገልሃል። ረሃብ ይገልሃል። ልትበላ ሄደህ ተበልተህ ነው የምትመጣ አዲስ አበባ ከሆነ። ለምን ካላችሁን የጥሪ ካርዱ ላይ 8-7 ሰዓት ይላል። እሱ ቀደም ብሎ 9 ተኩል ነው የሚመጣው። ጥሪ ካርዱ ስንት ሰዓት ነው የሚለው? 7 ሰዓት ነው። እሱ ግን 9 ተኩል። ስንት ሰዓት ቀድሞ መጣ? ቀድሞ ነው የመጣው። ስንት ሰዓት ቀድሞ መጣ? ስርዓት አይደለም ይሉሃል። ሙሽራው ሊመጣ ቢሆን እንኳን የሙሽራው ቤተሰቦች ሙሽራው ባለበት እንቆይ፣ የሰርጉ ቤት መሙላት አለበት። ሰው አልመጣም እልል ብሎ የሚቀበል የሚያጅብህ፣ ገና ከሰፈር አልወጣም ባለህበት ጠብቅ፣ በዚያው ፎቶ ተነሳ፣ በዚያው ተረጋጋ እያሉ ያስቀሩታል። ከዚያ በኋላ ራም ከጨረሰ በኋላ ይመጣል። ከመጣ በኋላ እንኳን ሁለተኛም ተቀስቅሰህ አኩርፈህ ደስ ብሎህ እልል እያልክ ሙሽራውን ትቀበላለህ። ለምን? ለሙሽራው የሚደገም ቀን አይደለም። ለሙሽራው ያ ቀን የአንደኛ ቀኑ ነው። የመጀመሪያው የመጨረሻው ቀን ነው። ምናልባት በሌላ መልኩ ሚስት ሊያገባ ይችላል። ሙሽርነቱን ግን መድገም አይችልም። ያ ሙሽራ ነው። እንዲህ አይነቱ ስርዓት፣ እንዲህ አይነቱ ሙሽራ በምድር ላይ የሚከናወን ከሆነ፣ በምድር ላይ የሚደረግ ከሆነ፣ በምድር ላይ የሚገለጥ ከሆነ በዚህ በምናውቀው ሰማያዊ ሙሽራ መድኃኔዓለም ክርስቶስ ተገለጠ። እስኪ በሉ ሰማያዊ ሙሽራ በሉ። ሰማያዊ ቅዱስ ያሬድ ሰማያዊ ሙሽራ ያለውን በወንጌል ንገረን ካላችሁኝ በዮሐንስ ወንጌል ምዕራፍ 3 ቁጥር 29 ላይ መጥምቀ መለኮት ቅዱስ ዮሐንስ ሲያስተምር ሰዎች ወደ እርሱ ቀርበው እነሆ አንተ ያጠመቅከው በዮርዳኖስ ያጠመቅከው ወአንተ ስማ ኮንከ ሎቱ፣ አንተ የመሰከርክለት ያ የናዝሬቱ ኢየሱስ ያስተምራል ያጠምቃል ብለው ሰዎቹ ነገር የሰራን መስሏቸው ቅዱስ ዮሐንስ መጥምቀ መለኮትንና ባለቤቱ መድኃኔዓለም ክርስቶስን ሁለቱን አጋጭተን ከግጭት ትርፍ እናገኛለን ብለው የተነሱ ሰዎች ወሬ ይዘው ቀረቡ። ጋልገጠማችሁም ክርስቲያኖች በመስሪያ ቤት፣ በኑሯችሁ፣ በአካባቢያችሁ፣ በትዳራችሁ ሁለት ሰው ሲጣላ ትርፍ አገኛለሁ ብሎ ሰዎቹን ለማጣላት የፋቀና የሚል ሰው አልገጠማችሁ? እገሌ ወሬኛ ሰው አልገጠማችሁ? ያልተደረገው ተደረገ፣ ያልሆነው ሆነ እያለ አንዴ ከዚያኛው እገሌ እንዲህ ብሎ እገሊት እንዲህ ብላሽ እያለ የሚያጣላ የሰይጣን ስራ አስኪያጅ አለ። እግዚአብሔር ከዚህ ሁላችንን የሚጠብቀን። በዘመነ ክርስቶስ የሆነው እንደዚህ ነው። ክርስቲያኖች እንደዚህ ነው የሆነው። ዮሐንስ ያጠምቃል። ዮሐንስ መጥምቀ መለኮት ዮሐንስ ስለ ኢየሱስ ክርስቶስ 3 ነገሮችን ይዞ መጥቷል። አንደኛው የአዋጅ ነጋሪ ቃል ነውና ስለ ክርስቶስ ይመሰክራል። ምን ብሎ? የጫማውን ማዘቢያ ልፈታ የማይገባኝ ከኔ በኋላ የሚመጣ ከኔ የሚበረታ እርሱ እኔ በውሃ አጠምቃችኋለሁ ወእርሱ ያጠምቀክሙ ውእቱ ያጠምቀክሙ በእሳት ወበማይ፣ እሱ ግን እሺ ብትሉ በመንፈስ ቅዱስ እምቢ ብትሉ በእሳት ያጠምቃችኋል እያለ ስለ ኢየሱስ ክርስቶስ ይመሰክር ነበረ። ሁለተኛ የንስሐ ስብከት ይሰብክ ነበረ። ሶስተኛ የንስሐ ጥምቀት ያጠምቅ ነበረ። እንዲህ ያለ ዮሐንስ ክርስቶስ እስኪመጣ ድረስ የኔይቱ ተፈጸመች የሱቱ ትበዛለች ብሎ እስኪመሰክር ድረስ በመሃል ሁነው እናንተ ሁለቱ የሚጣሉ መስሏቸው እንዲህ አይነት ነገር ሊያደርጉ የሚሞክሩ ሰዎች ነበሩ። እናም ወደ ቅዱስ ዮሐንስ መጥምቀ መለኮት ሄዱና አንተ የመሰከርክለት አንተ በዮርዳኖስ ያጠመቅከው እርሱ ያጠምቃል፣ ኧረ እባክህ ሳይቃጠል በቅጠል ነው፣ ቶሎ በል፣ ስልጣንህም ማስተማርህም ወንበርህም ተወስዶብሃል፣ ብቻህን ቀረህ።
እንዲህ ካሉንማ ሰዎቹ ስልጣን ኑሮ እንዲህ ካሉንማ ሰዎቹ አለቀልህ ካሉንማ መቼ እንቅልፍ እንተኛለን? ክርስቲያኖች አንዳንዶቹ መጥተው በአንተ ካላይ እኮ እየዶለተብህ ነው የገሌ ስልጣን ለኔ ይገባኛል እያለ ገሌ እያወራ ነው ካሉን ያንን ገሌ ካላጠፋንማ መቼ እንኖራለን? ሰው ሰውን አጥፍቶ ሰው ሰውን አሳዶ ሰው በሰው ላይ ተነስቶ መኖር ይመስለዋልና አንዱ በአንዱ ላይ ጠላት ሆኖ ይነሳል። አንዱ አንዱን ያሳድዳል፣ አንዱ አንዱን ይገላል፣ አንዱ ለአንዱ መከራ ይሆናል። ያውም እኮ ክርስቲያን ተብሎ ተጠርቶ ነው። ያውም እኮ በክርስቶስ ስም ተጠርቶ ነው። ያውም እኮ ሰማያዊ ሙሽራ ሊቀበል ተዘጋጅቶ ነው። ያውም እኮ አንዱን የሚያስደስት አንዱን የሚያሳዝን ሳይሆን ለሁሉ ደስታ የሆነው ሙሽራውን ሊቀበል የተዘጋጀ በምድር ላይ በሚያልፍ በሚጠፋ በጊዜያዊ ነገር ሲጠፋ እያየነው አይደለ? በዓለም በሀገራችንም ደግሞ እግዚአብሔር ማስተዋሉን ያድለን። በዘመኑ የሆነው እንደዚህ ነው። መጥምቀ መለኮት ቅዱስ ዮሐንስ ግን ማንነቱን ጠንቅቆ ያውቀዋል። የርሱ ክብርና ደረጃ የት ድረስ እንደሆነ ያውቃል። በምድረ በዳ ሊመሰክር የመጣ የአዋጅ ነጋሪ ድምፅ ራሱ እንደሆነ ትንቢት የተነገረለት እርሱ እንደሆነ ጠቅሶ ይናገራል። ያ ዮሐንስ የገባው ነው። ያ ዮሐንስ ያወቀ የተረዳ ነው። ከዮሐንስ በኋላ የሚመጣው የዮሐንስ ፈጣሪ ራሱ መድኃኔዓለም ክርስቶስ እንደሆነ ያውቃል። ስለዚህ ዮሐንስ ሰዎቹ ለሚመሰክሩት ለሚናገሩት ነገር ተገቢውን መልስ መስጠት ፈለገ። እንደዚህም አላቸው፣ የኔይቱ መንፈቅ ነበረች እርሷም ተፈጸመች፣ ወእንቲአሁሰ ትበዝሕ የእሱቱ ግን ትበዛለች። ሙሽራይቱ ያለችው እርሱ ሙሽራ ነው። ሚዜ ግን በሙሽራይቱና በሙሽራው ተዋህዶ በሙሽራይቱና በሙሽራው አንድነት ደስ ይለዋል እንጂ ሙሽራው አጠገብ የሄደው ሙሽሪትን ከሙሽራው ሊቀማ ሙሽሪትን አማሎ ለራሱ ሊያደርግ አይደለም። ሚዜ ዓላማው ሙሽሪትና ሙሽራይቱ አንድ ሲሆኑ አይቶ በዚህ መደሰት ነው። የዋርኩሰ ለመራዊ የሙሽራው ወዳጅ ዮሐንስ መጥምቀ መለኮት ነበረ። ሙሽራው መድኃኔዓለም ክርስቶስ ነበረ። ሙሽሪት ቅድስት ቤተ ክርስቲያን ነበረች። ያ ዮሐንስ እኔ የሙሽራው ሚዜ ነኝ። ቅዱስ ያሬድ ለዚህ ነው ዋርኩሰ ለመራዊ የሙሽራው ወዳጅ፣ የሙሽራው አጃቢ፣ የሙሽራው አክባሪ፣ የሙሽራው አድማቂ፣ በሙሽራውና በሙሽሪት ተዋህዶ ደስ የሚለው እሱ ነው ብሎ ራሱን ሚዜ ያደረገ ሙሽራው ክርስቶስ ነው ማለት። ሙሽራው ማን ነው? ንገሩ፣ ማን ነው? ክርስቶስ ነው ማለት። ያ ሙሽራ ያ በብዙ ቦታ በብዙ ሁኔታ ስለኛ በሚገባን የተነገረን ሙሽራ በመጽሐፍ ቅዱስ ውስጥ በአንድም በሌላም መልኩ ራሱ ሙሽራ እንደሆነ በሰርጉ ቤት መስሎ ለእኛ የነገረን ሙሽራ ሰማያዊ ሙሽራ መድኃኔዓለም ክርስቶስ ነው። ሰማያዊ ሙሽራ እነሆ ቀራንዮ አደባባይ ለእኛ ብሎ በደም አጊጦ ሊሞሸር የተጠራ ከሰማያት የወረደ ሙሽራ ያ መድኃኔዓለም ክርስቶስ ነበረ። አያችሁት ክርስቲያኖች? ያ ሙሽራ ከዕለታት በአንድ ቀን በማቴዎስ ወንጌል ምዕራፍ 9 ቁጥር 15 ላይ አሁንም ጸሐፍት ፈሪሳውያን ስለዚህ ሙሽራ ሁኔታ ጥያቄ አንስተው ነበረ። በብሉይ ኪዳን የሚጾም ጾም አለና ያ በብሉይ ኪዳን የሚጾመው ጾም በአዲስ ኪዳን የማይቀጥል መሆኑን መድኃኔዓለም ክርስቶስ ያስተምር ያስረዳ ነበር፣ በተግባር የሚያሳይ ነበርና ተሰብስበው ወደ ክርስቶስ ሂደው ወይም ወደ ደቀ መዛሙርቱ ቀርበው ንሕነ ወፈሪሳውያን ብዙኃን ንጸውም፣ እኛና ፈሪሳውያን ብዙ እንጾማለን፣ ዋራው ደቀ መዛሙርቱ ለምነው የማይጾሙ ብለው ጥያቄ ጠየቁት። ሙሽራ ሚዜዎች ሙሽራ ከነርሱ ጋር ካለ ሊጾሙ አይችሉም። ሙሽራው ከነርሱ የሚወሰድበት ጊዜ ይመጣል፣ ያን ጊዜ ይጾማሉ አሉ። መቼ ይጾማሉ? ሙሽራው ከነርሱ የሚወሰድበት ብሎ ራሱ ሙሽራ አለ። ሚዜ ብሎ ደቀ መዛሙርቱን ነገራቸው። 3 ዓመት ከ3 ወር በምድር ላይ እየተመላለሰ ወንጌልን ሲያስተምር የሙሽራው ሚዜዎች ሐዋርያት አብረውታሉ። ሐዋርያት መንፈስ ቅዱስ በበዓለ ጰራቅሊጦስ በእነርሱ ላይ ከወረደ በኋላ እነዚህ ሐዋርያት የሚጾሙ የሚጸልዩ ናቸውና
ሙሽራው ከነርሱ የሚወሰድበት ጊዜ ይመጣል አላቸው። ያ ሙሽራው ቀራንዮ አደባባይ ለመከራ ተላልፎ የሚሰጥበት ጊዜ ይመጣል። ያ ሙሽራው 40 ቀኑን ከትንሣኤው በኋላ ፈጽሞ ወደ ሰማይ የሚያርግበት ጊዜ ይመጣል። ወደ ምድር እንደመጣ ወደ ሰማይ ይወጣል። ያን ጊዜ ይጾማሉ። ሙሽራው ከነርሱ ጋር ካለ ግን አይጾሙም ብሎ ክርስቶስ ነገራቸው። ያን ጊዜ ማነው ሙሽራ? የታለ ሙሽራ? በአካባቢያችን የሰርግ ቤት አይታየንም። በአካባቢያችን ፍሪዳ ተጣርዶ ጠጅ ተጥሎ ሰው ተጠርቶ ሰርግ አላየንም። ማነው ሙሽራ ካልከኝ ሙሽራው ሰማያዊ ሙሽራ መድኃኔዓለም ክርስቶስ ነው። ማነው አልኳችሁ? መድኃኔዓለም ክርስቶስ ነበረ። የሙሽራው ሚዜዎች የተባሉ ቅዱሳን ሐዋርያት ናቸው። ደህና ዋላችሁ። ሙሽራ ብቻውን ነው ያያችሁት ወይስ አጃቢዎች አሉት? እንደው ወንዶችዬ ሚዜ ሆናችሁ አታውቁ? ምን ያስፈልጋል ሚዜ ለመሆን? ማጀብ ብቻ ምን ያስፈልጋል? ነጭ ልብስ ይለበሳል። የሰርግ ልብስ አስፈላጊ አይደረግም? እንደዚህ ሆናችሁ ነው የሄዳችሁት? እናንተና ሰርግ ቤት በዚህ ልብስ ነው የሄዳችሁት? በሌላ መልኩ ነው ይሄው ነው። እሺ ይሁንላችሁ። ይሄው ከሆነ እንደናንተ ግን የሰርግ ቤት አለ፣ የሰርግ ልብስ አለ የለም? ራሱ ይቻላል ኩቱ ያለ የሌለው አይደል የሚለበሰው? ያለ የሌለ መንፈሳዊነት በበረከት የተሞላ ማንነት ይዘው ሙሽራውን የሚያጅቡ የሙሽራው ሚዜዎች ቅዱሳን ሐዋርያት፣ ቅዱሳን ጻድቃን ሰማዕታት ናቸው በቤተ ክርስቲያን። እነዚህ ሙሽሮች የሙሽራው ሚዜዎች ተብሎ ነበር። ያ ሙሽራ መድኃኔዓለም ክርስቶስ ነበር። አያችሁ። ትዝ አይላችሁም ክርስቲያኖች? አሁን ደግሜ ልንገራችሁ። በዮሐንስ በማቴዎስ ወንጌል ምዕራፍ 22 ላይ አምላካችን መድኃኒታችን ኢየሱስ ክርስቶስ በምሳሌ አስተምሮ ነበረ። ምን ካልካችሁ እነሆ አምላክ መስል መንግሥተ ሰማያት ብእሴ ዘገብረ ከመ ለወልዱ። ያን ጊዜ መንግሥተ ሰማያት ለልጁ ሰርግ ያደረገ ባለጸጋን ንጉሥን ባለሀብትን ትመስላለች። ለልጁ ሰርግ አደረገ ተብሎ ነበረ። ሰርግ ባደረገ ጊዜ የጥሪ ካርድ ለሰዎቹ ተላከ። ያንን ጥሪ ካርድ የተላከላቸው ሰዎች የጥሪ ካርዱን ንቀው አንደኛው ወደ ሰርግ ወደ ሌላ ቦታ፣ አንደኛው ወደ እርሻው፣ አንደኛው ወደ ንግዱ፣ አንደኛው ወደ ሌላ ቦታ ሄደ። እነሆ ተጠሪዎቹን እንደዚህ ብላችሁ ንገሯቸው፣ ወኩሉ ድልው፣ ሁሉም ተዘጋጅቷል። እስኪ በሉ ሁሉም በሉ ተዘጋጅቷል። በቤተ ክርስቲያን ያልተዘጋጀ ምን አለ? በቤተ ክርስቲያን ለእኛ ለክርስቲያኖች ሊሆን ለእኛ ለክርስቲያኖች ሊደረግልን ያልተዘጋጀ ምን አለ? የጎደለብን ያጣነው ቤተ ክርስቲያን አላደረገችልን ያለ ምን አለ? ሁሉም ተዘጋጅቷል። ወኩሉ ደብራው ኑ ጥሯቸው አለ። ሰዎቹ ተጠሩ፣ ወደ ሰርጉ ቤት አልመጡም። እነሆ ሰርጉ ተዘጋጅቷል፣ ሙሽራው ተዘጋጅቷል፣ አምሮበታል፣ ተውቧል፣ ደምቋል። ሰዎቹ ወደ ሰርጉ ቤት አልመጡም። ሁሉም በሌላ ቦታ ሄዱ። እነሆ እንደገና ያልተጠሩት ወደ ሰርጉ ቤት ያልተጋበዙት ሌሎቹ ሰዎች ወደ ሰርጉ ቤት እንዲታደሙ ተደረገ። ወደ ሰርጉ ቤት ታደሙ። ወደ ሰርጉ ቤት ሲታደሙ ግን ከታደሙት መካከል ክርስቲያኖች የሰርግ ልብስ ያለበሰ አንድ ሰው በሰርግ መካከል ነበረ። ያ የሙሽራው አባት ሙሽራውን የዳረው ሰርግ ያደረገው ሰውዬ በሰርግ ቤት የሞሉትን ሰዎች ሊጎበኝ መጣ። ሰርግ ቤት ሲገባ የሰርግ ልብስ ያለበሰ አንድ ሰው አገኘ። ወዳጄ ሆይ ለምንድን ነው የሰርግ ቤት ልብስ ያለበስከው አለው። መልስ አጣ። ከሰርጉ ቤት ወጣ፣ ወደ ውጭ ተጣለ ይላል መጽሐፍ። እግዚአብሔር ከዚህ ሁላችንንም ይጠብቀን። ወደ ውጭ ከመጣ ማን ይጠብቀን? ያ ሰርግ አደረገ አለ። ሰርግ ያደረገው እግዚአብሔር አብ፣ ሰርግ የተደረገው ለእግዚአብሔር ወልድ ነው አለ። ሁሉም ተዘጋጅቷል። የሚበላው የሚጠጣው በሰርግ ቤቱ ተዘጋጅቷል። ወደ ሰርግ ቤት የተጠሩት በብሉይ ኪዳን ትንቢት የተነገረላቸው ሱባዔ የተቆጠረላቸው ተስፋው የተሰጣቸው ይወርዳል ይወለዳል ተብሎ የተጠሩ አዎ እነዚያ ብሉይ ኪዳን ሰዎች አይሁድ ነበሩ። እነርሱ ሙሽራው ሲመጣ በመካከላቸው ሲገለጥ ሙሽራውን አንፈልግህም አሉት። ሙሽራው የትህትና ባለቤት ነውና በትህትና ራሱን ዝቅ አድርጎ በከብቶች በረት ቤተልሔም ተገኘ። ገረማቸው። እነሱ ያ ሙሽራ በሰሎሞን ቤተ መንግስት የአበባ ምንጣፍ ተነጥፎለት በዚያ ይወለዳል፣ እኛንም ከሮማ ቀኝ ግዛት ነፃ ያወጣል
ይገባል ብለው ያንን ሙሽራ ፈለጉት። ያ ሙሽራ ግን እኔና ትናንትና አዳም በድሎ ትናንትና አዳም ኃጢአት ሰርቶ ከእግዚአብሔር በተለየ ጊዜ ያ ሙሽራ በብሉይ ኪዳን አስቀድሞ አዳም ፈርቶ ባለበት ሰዓት አዳምን ፍለጋ ወደ ገነት ተመላለሰ። አዳምን ፍለጋ ወደ ገነት መጣና አይቴሃሎ ከአዳም አዳም ወዴት ነህ ብሎት ነበረ። አዳምም የእግዚአብሔርን ድምፅ ፈርቶ ኃጢአት ሰርቶ ድምፅህን ሰምቼ ፈራሁ ብሎ ነበረ። ዕንባቆም የተባለ ነቢይ በትንቢተ ዕንባቆም ምዕራፍ 3 ቁጥር 1 ላይ እግዚኦ ሰማይኩ ድምፀከ ወፈራይኩ ርኢኩ ግብረከ ወአንከርኩ በማእከለ ክልኤ እንስሳ ርኢኩከ፣ አቤቱ ድምፅህን ሰምቼ ፈራሁ ስራህን አይቼ አደነቅኩ አለ። የትኛው ስራ? በእንስሳት መካከል አየሁ። አህያዋና ላሟ እስትንፋሳቸውን ሲገብሩልህ ይባርክዎ ኩሉ አራዊት ወእንስሳ ለእግዚአብሔር። አራዊትም እንስሳትም አዎ የሚያመሰግኑት አምላክ በከብቶች በረት አህያዋና ላሟ እስትንፋሳቸውን ሲገብሩለት ያ አምላክ ያ ሙሽራ በከብቶች በረት ተገኘ። አይሁድ በዚህ የሚገኝ ሙሽራ አንፈልግም፣ ሙሽራ አበባ ተነጥፎለት፣ ሙሽራ አጃቢ ከቦት፣ ሙሽራ ከለባት አስሮ፣ ሙሽራ ጣቱ ላይ ቀለበት አድርጎ፣ ሙሽራ የሚያምር ሱፍ ለብሶ፣ ሙሽራ ካባ ደርቦ ይገኛል እንጂ እንዴት ሙሽራ በከብቶች በረት ይገኛል? እንዴት ሙሽራ በዚያች ሰዎቹ በሚልቋት በናዝሬት ይገኛል? እንዴት ሙሽራ በእናቱ ጀርባ ታዝሎ ወደ ግብፅ ይሰደዳል? እንዴት ይህን ሙሽራ ብለው ያንን ሙሽራ አልቀበልም አሉ። ያንን ሙሽራ አናውቀውም አሉ። ኧረ ይህም ብቻ አይደለም ክርስቲያኖች፣ የእነርሱስ የሚገርመው ከዚህ በላይ ነው። ይህንን ሙሽራ እንደብድበው፣ እንስቀለው፣ እንግደለው፣ ከእኛም እናስወግደው ብሎ ተነሱ። ደህና ዋላችሁ። ሙሽራ ይታጀባል እንጂ ይደበደባል ነው? አናስገባም ሰርገኛ ብላችኋል እናንተ? አናስገባም ሰርገኛ ሲል ተውት ይባላለች ልጅቷ። ይሄድብኛል ብላ ነው ይሄድብኛል ፈርታ እንዲህ ደግሞ በስንት ጣጣ የተገኘውን ሊያባረሩብኝ ነው ብላ ነው መሰለ ሰው። አናስገባም ሰርገኛ ሲሉ ተውት ይግባ አለቻሉ። ተውት ይግባ። ሙሽራ ይታጀባል፣ ሙሽራ አይገደልም፣ ሙሽራ አይደለደልም፣ ሙሽራ አይሰቀልም፣ ሙሽራ ይከበራል። አይሁድ ይህንን ሙሽራ አናውቅም አሉት። አይሁድ ይህንን ሙሽራ ማሳደድ ሞከሩ። አይደለም አይሁድ አይደሉም። ዛሬ ያለው ትውልድ ይሄ ሙሽራ ማን እንደሆነ ማወቅ አቅቶት፣ ቤተክርስቲያኗ ማን ብላ እንደምትጠራው ግራ ገብቶት ዛሬም ትውልዱ አፉን ዝም ብሎ እያላቀቀ ይገኛል። እግዚአብሔር ማስተዋሉን ያድለን። ያ ሙሽራ ሰርግ ተደርጎለታል። ያ ሙሽራ ሁሉን አዘጋጅቷል። ያ ሙሽራ መድኃኔዓለም ክርስቶስ ነው። አያችሁ ክርስቲያኖች፣ ይቺ ቤተክርስቲያን ትገርመኛለች። እኔ ያ ሙሽራ የዮሐንስ የማቴዎስ ወንጌል ምዕራፍ 25ን ስናነብ ይህንን ሙሽራ በስቶ እናገኘዋለን። አሚያ ትመስል መንግሥተ ሰማያት አስሮ ለደናግል ለነሳማቱ ይሆን ወወፃ ለቅበላ ስትመራዊ ሙሽራውን ሊቀበሉ የተዘጋጁ መንግሥተ ሰማያት 10 ደናግል ትመስላለች። ከነዚህ ከ10 ደናግል መሰላ ቆነጃጅት መካከል 5ቱ ሰነፎች ናቸው፣ 5ቱ ልባሞች ናቸው። ሰነፎች ከልባሞች በምን ይለያሉ ካልከኝ፣ ሰነፎች መብራት ይዘው መብራቱን ብርሃን የሚሰጠውን ዘይት ያዙ። ልባሞቹ መብራቱን ከዘይቱ ጋር አስማምተው ይዘዋል። ሙሽራው ይመጣል እያሉ ጠበቁ። ሙሽራው የት ገቡ? ወንበር ያዙ፣ መቀመጫቸውን ያዙ፣ ሙሽራውን ጠበቁ። ሙሽራው ዘገየ፣ እነርሱም ደከማቸው፣ ተኙ። በመንፈቀ ሌሊት ግን ወናሁ ሆነ፣ እነሆ ድልቅልቅ ሆነ፣ ድምፁ ተሰማ። ምን ይላል? ሙሽራው እየመጣ ነውና ውጡ ተቀበሉ። ምን በሉ? ምን በሉ? ውጡ ተቀበሉ የሚል ድምፅ ሰሙ። የዚህን ጊዜ ሁሉም ተኝተው ነበርና የተኙት ሰዎች ሙሽራውን ለመቀበል ከየመኝታ ክፍላቸው ተነሱ። ሙሽራው የመጣው በሌሊት ነውና ሙሽራውን ለመቀበል መብራት ያስፈልግ ነበረ። ሁላቸውም መብራታቸውን አነሱ። አያችሁ ክርስቲያኖች፣ ለካስ 5ቱ ሰነፎች በመብራታቸው ላይ ዘይት አልጨመሩም። ማሰሯቸው ባዶ ነው። መብራታቸው ያለ
ዘይት ሊበራ አይችልም። አምስቱ ልባሞች መባው ማሰቧቸው ሙሉ ነው። ዘይት አዘጋጅተዋል። ሙሽራው መጣ ሲባል ዘይታቸውን በመብራታቸው ላይ ያደረጉ። መብራታቸው ቦግ ብሎ በራ። ሙሽራውን ማየት ቻሉ። ሙሽራውን እንድናይ በቸርነቱ ይርዳን። ያን ጊዜ ክርስቲያኖች ደስ አላቸው። ሙሽራውን ለመቀበል ተዘጋጁ። አምስቱ ሰለፎች ወደ ልባሞች ቀረቡና ኧረ እባካችሁ ሀባለ ቅባን ቅብክን ከእናንተ ከዘይቱ ትንሽዬ ዘይት ስጡን፣ እነሆ መብራታችን እንዲበራሉ። አዎ ለእናንተም ለእኛም የሚበቃ የለምና ሂዱ ግዙ ተባሉ። ሊሄዱ ሊገዙ ሲሄዱ ሙሽራው ወደ ጫጉላው ገባ። በሩም ተዘጋ፣ እነርሱም ተዘጋው፣ በዚያው ቀሩ። እንደገና ተመልሰው መጠው ወደ ሰርጉ ቤት ለመግባት ሙሽራውን ክፈትልን አሉት። ሙሽራውም አላውቃችሁም አላችሁ ይለናል። ከዚህ ሁላችንንም ይጠብቀን። አያችሁ ክርስቲያኖች፣ ይሄ ቃል ዛሬ ያለነው እኛን ክርስቲያኖችን ይመለከታል፣ ሌላ አይደለም። አያችሁ 5 ሰለፍና 5 ልባም ማለት የቁጥር ጉዳይ አይደለም፣ የእኛ ተወካዮች ናቸው በመጽሐፍ ቅዱስ ውስጥ። ክርስቲያን ተብለን ተጠርተን ክርስትናን ሃይማኖትን ከስነ ምግባር አስማምተን ካልያዝ ሰነፎች ነን። አያችሁ ባዶ ማሰሮ ይዘን የምንወጣ የምንገባ ካለን ሙሽራው ሲመጣ ምሕረት ይከለከላልና ሙሽራው ሲመጣ አብረን እንድንገባ በቸርነቱ ይርዳል። ያ ሙሽራ መድኃኔዓለም ክርስቶስ ነው ብያቸዋለሁ። ያ ሙሽራ ሃይማኖት ከስነ ምግባር አስማምተን መብራታችን በርቶ ሲያገኘው ሙሽራው ነው እንድናይ እንመኛለን ብለዋልና ሙሽራውን ለማየት እንበቃለን። ያ ሙሽራ ይመጣል አይቀርም። እንደ ብሉይ ኪዳን ከሰማየ ሰማያት ውረድልን፣ ከድንግል ማርያም ተወለድልን፣ ሥጋን ተዋሃድልን ብለን አይደለም የምንጠብቀው። ይህማ ሁኗል፣ ይህማ ተደርጓል። ዛሬ ለእኔና ለእናንተ የቀረልን አንድ ተስፋ ነው። ያም ተስፋ ወደሲፎ ብሎሳ ተሳይ ሙታን ብሎሳ ወደዚያ ወዲዮታ እዚህም እንደነበረሽው እየሩክ የጠየኳችሁ ሲመስላል ማለት አንዲት ተስፋ ቀርታናለች። ያቺም እናት የሙታንን መነሳት የሚመጣውን የዘላለም ሕይወት ሲሆን የሚመጣውን ደህና ዋላችሁ የሚመጣውን በሉ እንጂ የዘላለም ሕይወት ተስፋ እናደርጋለን። አዎ ክርስቲያኖች ምን ነው? ለዚህ ነው አዎ ወደ ቤቱ የመጣነው፣ ለዚህ ነው አዎ የተሰበሰብነው፣ ለዚህ ነው ለሌላ አይደለም። አዎ እንደ ነቢያት ከሰማይ ሰማያት ይወርዳል፣ ከድንግል ማርያም ይወለዳል፣ ድንግል በድንግልና ጸንሳ በድንግልና ትወልዳለች አለ። ድንግል በድንግልና ጸንሳ በድንግልና ወልዳለች እያሉ መሰክርላችሁ። እንደነ ከሰማይ ይወርዳላችሁ፣ ከሰማያት ወርዷል፣ ከድንግል ማርያም ተወልዷል ብዬ ነው የምነግራችሁ። ሰማያት ወረደ ወይም ማርያም ተወለደ ካና ይሳል መርገማ ላይ ዋዲ በሰረት ተሰቅለ ከሰማያት ወረደ ከድንግል ማርያም ተወለደ ብዬ ነው የምነግራችሁ። ዛሬ ይላላችሁ ለምን ያ ተስፋ በብሉይ ኪዳን ያለ ነው። ያንንማ ነቢያትን ብጠይቃቸው ሊቃውንትን ብጠይቃቸው ተፈጸመ ተስፋ ብሎሳ በማርያም ድንግል ከዚያ ቀራንዮ ተተክለ መድኃኒት መስቀል እንዲህ ብለው የሚመልሱልን የነቢያቱ ትንቢትማ የአዳም ተስፋማ በድንግል ማርያም ተፈጽሟል። ቀራንዮ አደባባይ ላይ የመዳን መስቀል ተዘጋጅቶ ነው የሚመልሱልን። የኔ የቀረችልኝ ተስፋ ምንድን ናት ካልከኝ፣ የኔማ ሙሽራው ሲመጣ ዘይቱን በማሰሮ የቀላቀየ ቦግ ብሎ እየበራ ሙሽራውን እያየው ከሙሽራው ጋር ወደ ሰርጉ ቤት መግባት። ያቺ የሰርግ ቤት መንግሥተ ሰማያት ናት። ያቺ የሰርግ ቤት ቅድስት ቤተ ክርስቲያን ናት። ያቺ የሰርግ ቤት እመቤታችን ቅድስት ድንግል ማርያም ናት። ያቺ የሰርግ ቤት ከመከብካብ ዛልዋ ጥልቀት መንፈስ ቅዱስ አደረ ላይ ለኪ ልጅ ወዳሴ ማርያም የጸለይኩላት እንደ ቅዱስ ኤፍሬም የማዘምላት እንደ ንጹሕ ሰርግ ቤት የምጠራት ያቺ የሰርግ ቤት ወላዲተ አምላክ ናት። በሰርግ ቤት ምን አለ ካላችሁ የማይተዋወቁት ይተዋወቃሉ። በሰርግ ቤት ቅልቅል ነው የምትሉት እናት፣ ቅልቅል ለተዋህዶ አይስማማ። ቅልቅል ለሰፈር ነው። እሺ ቅልቅል ለተዋህዶ አይደለም። ተዋህዶ የተከናወነባት ያቺ የሰርግ ቤት የደመቀች የሞቀች የተነጠፈች የተወዘወዘች የሰርግ ቤት ንጹሕ የሰርግ ቤት ወላዲተ አምላክ ቅድስት ድንግል ማርያም ናት። በረከቷ በሁላችን ላይ ይደር። ያ ትስብእት ከመለኮት መለኮት ከትስብእት የተዋሃዱባት ሰውና እግዚአብሔር ነፍስና ሥጋ ሕዝብና ሕዛብ ሰውና መላእክት አንድ የሆኑባት ያቺ የሰርግ ቤት ወደ ሰርግ ቤት
በእመቤታችን አማላጅነት ያቺ የሰርግ ቤት ቅድስት ቤተ ክርስቲያን ናት። ስጋው የሚቆረስባት ደሙ የሚፈስባት ያቺ የሰርግ ቤት ማናት ካልከኝ በመጨረሻ ንገረኝ ካልክ መንግሥተ ሰማያት ናት። እግዚአብሔር ለመንግሥቱ ሁላችንን የሚያብቃን። ወደዚያ ሰርግ ቤት ለመግባት ዘይትን በማሰሮ መያዝ ያስፈልጋል። ትሕትናን፣ ንስሐን፣ ጾምን፣ ጸሎትን፣ ይቅርታን፣ ሰላምን፣ ፍቅርን፣ አንድነትን መያዝ ያስፈልጋል። እንዲያው ዝም ብሎ አይደለም። ደህና ዋላችሁ አላችሁ ይላችኋል። እግዚአብሔር ከሁላችን ጋር ይሁን። ወደ ሰርጉ ቤት የመጡ ሰነፎች ብዙ ሰነፍ ሰው አለ ዛሬ። ባዶ ማሰሮ የያዘ ጋሩ ያልተሞላ ባዶ የሆነ ብዙ ሰው አለ። አንደበቱ በስድብ የተሞላ እግሮቹ ወደ ክፋት የሚጓዙ አንደበቱ ክፉ የሚናገር እጆቹ ለክፋት የሚነሱለት ብዙ ሰው አለ። ሙሽራውን ለመቀበል ሳይሆን ሙሽራውን ለማቃለል የሚነሳ በሙሽራው ለሙሽራው መምጣት የሚጓጓ ሳይሆን በሙሽራው ላይ የሚያላግጥ ብዙ ሰው አለ። ያ ሙሽራ መድኃኒዓለም ክርስቶስ ነው። ያ ሙሽራ ሲመጣ ወደ ውስጧ ወደ ሰርጉ ቤት ሊያስገባል፣ ቃለ የሕይወትን ቃል ሊያሰማል ሙሽራው ይመጣል። ሊዘገይ ይችላል። እንተኛለን፣ እናንቀላፋለን። ሁላችንንም በምድር ላይ ያለንን ጊዜ ጨርሰን እንሞታለን። ምን እንላለን? እንሞታለን። እስኪ እንሞታለን ነው። ድገሙት፣ አትፍሩ። ድገሙት እስኪ። ትሞታላችሁ? አትሞቱ? የማይሞት አለ አለ? ምኝታው ማለት እሱ በቤተ ክርስቲያን አነጋገር አልዓዛር በሞተ ጊዜ ወናው አልዓዛር አርክነን አላቸው መድኃኒዓለም ክርስቶስ። ወዳጃችን አልዓዛር ተኝቷል አሉ። የትኛ ሰውማ ስልኩን አጥፍቶ ሰው እንዳይረብሸው አይደል የሚተኛው? የትኛ ሰው እንቅልፉ ሲያልቅ ድካሙ ሲለቀው ይነሳል አሉ ሐዋርያት። አይደለም፣ የአልዓዛር ምኝታ የክርስቲያኖች እረፍት ነው፣ ሞት ነው። ተኝተው ነበረ። ሃይማኖት ከስነ ምግባር፣ ትሕትናን ከይቅርታ፣ ሰላምን ከፍቅር፣ ጾምን ከጸሎት ጋር አስማምቶ የያዘ ሰው በዚህ ምድር ላይ እድሜውን ጨርሶ ወደዚያኛው ሲሄድ ቤተ ክርስቲያኗ ትዘምርለታለች፣ ቤተ ክርስቲያኗ ታመሰግናለች። ወደማያልፈው ዓለም ወደ ሙሽራው መሄዱ ትነገራለች። ምኝታው ይላችኋል። ይሄ ነው። ሰነፉም ብልሁም አስተዋዩም ሁሉም ይነሳል፣ ሁሉም ይሞታል። ሙሽራው ሲመጣ ግን አቀባበሉ ይለያያል፣ የተለየ ይሆናል። የአንደኛው ሕይወት የአንደኛው ሞገስ ክብር ሲሆን የሌላኛው አፍረት ይሆንበታል። ሙሽራው ሲመጣ ሰማያዊ ሙሽራ መድኃኒዓለም ክርስቶስ ነው። ሰማያዊ ሙሽራ የሁላችን ጌታ ነው። ልብ በሉ ክርስቲያኖች፣ ምድራዊ ሙሽራ ከሰማያዊ ሙሽራ ይለያል። ምድራዊ ሙሽራና ሰማያዊ ሙሽራ ይለያያሉ። በምን ካላችሁኝ፣ ምድራዊ ሙሽራ ለጣቱ ቀለበት አድርጓል። ሰማያዊ ሙሽራ እጆቹን ለኛ ተቸንክሯል። እጆቹን ለኛ ወአይዳው ለላቋውን አዳም ተቀንደዋ በቅንዋ ተመስቀል። አዳምን የፈጠሩ ወዮ አዳምን የፈጠሩ እጆች በቀኖት ተሸነከሩ ተባለ። ምድራዊ ሙሽራ ለእግሮቹ የሚያማምሩ ጫማዎቹን አድርጓል። ሰማያዊ ሙሽራ እግሮቹ ተቸንክረዋል። ወአይጋር ላንሶ ሰዋ ውስተ ገነት ተቀነዋ በቅንዋ ተመስቀል። በገነት ለአዳም ንስሐ ለመስጠት የተመላለሱ እግሮች በችንካር ተቸነከሩ ተብሎ ተነግሮላቸዋል። ምድራዊ ሙሽራ ልብ በሉ ክርስቲያኖች፣ ከረባት አስሯል፣ ሱፍ ለብሷል፣ አምሮበታል፣ ደምቋል። ሰማያዊ ሙሽራ ለእኛ ሲል ቀይ ግምጃ ለብሷል፣ ቀይ ለብሷል። አማስተራይከ በልብሰ ባሶር ቀይህ መልአከ ሞት ተሰቅመ በላይ። በቀይ ግምጃ በተገለጥ ጊዜ ሞት ጠፋ ተብሎ ሊናገር ስጋውን የሚቆርስ ደሙን የሚያፈስ ምድራዊ ሰማያዊ ሙሽራ። ልብ በሉ ክርስቲያኖች፣ ምድራዊ ሙሽራ የሙሽሮች ነዱት ቀን በቀይ በግራ በሰዎቹ ታጅቦ ሰንጋ አርዶ ጠጅ አውርዶ ብሉልኝ ጠጡልኝ ይሆናል። ሰማያዊ ሙሽራ የሰርጉ ዕለት ራሱን አረደ። ራሱን አርዶ ራሱን ብሉኝ ራሱን ጠጡኝ አለ። ደህና ዋላችሁ። ሰርግ ቤት ብንሄድ ሙሽራው ከወንበሩ ላይ ከዙፋኑ ላይ ተነስቶ እባካችሁ የሚበላውም የሚጠጣውም ተዘጋጅቷልና ብሉ ጠጡ ይላል። በሬው ተገዝቷል፣ ሰንጋው ታርዷል፣ የሚጠጣውም አለ፣ በቂ ነው፣ አትሳቀቁ ይለናል። ሰማያዊ ሙሽራ መድኃኒዓለም ክርስቶስ በሬ አይደለም ያረደው፣ ራሱን ነው ያረደልን።
ዕለት ራሱ ምግብ ሆነ፣ የሰርጉ ዕለት ራሱ መጠጥ ሆነ። ያ ሙሽራ መድኃኔዓለም ክርስቶስ ነው። በደም አጊጧል፣ በደም አንጻ ተውቧል። ያ ሙሽራ ቀራንዮ አደባባይ ላይ እነሆ ተሰቅሏል። የሙሽራው ቀን ለሁላችን መስዋዕት ነው። ሙሽሪት ቤተ ክርስቲያን ተዋህዳው እንድትኖር ለሙሽሪት ለእኛ ለቤተ ክርስቲያን ሲል ምድራዊም ሰማያዊ ሙሽራ ክርስቶስ ሥጋውን ቆርሷል፣ ደሙን አፍሷል። ያ ሙሽራ እነሆ ታርዷል አለ ቅዱስ ጳውሎስ። ፋሲካ ሆኖ ሙሽራው ራሱ ታረደ። ሙሽራው ራሱ ምግብ ሆነ፣ ሙሽራው ራሱ መጠጥ ሆነ፣ ሙሽራው ራሱ ልብስ ሆነ፣ ሙሽራው ራሱ መድኃኒት ሆነ። ልብ በሉ፣ ልብ በሉ። በአንድ ቦታ ብዙ ነገሮች አንድ ላይ አናገኝም። መድኃኒት ቤት ብንሄድ ምግብ አለ፣ መድኃኒት ቤት መድኃኒት ነው አይደል ያለው። ምግብ ቤት ብንሄድ ልብስ አለ፣ ልብስ አለ። ምግብ ቤት ልብስ ይሸጣል ብትሉት ምን ይላቸዋል? ያማል እንዴ አንተ፣ ይሄ እኮ ልብስ ቤት እንጂ ምግብ ቤት አይደለም። ምን ሰራለህ እዚያ ሄደህ ልብስ ቤት አትጠይቅም ይለናል። ልብስ ቤት ሄደን ምግብ ስጠን ብንለው አንተ እኮ አይታይህም ልብስ ነው እንጂ የሚሸጥ እኮ ምግብ ቤት ምግብ አይሸጥም ይለናል። ይሄ ሙሽራ ቀራንዮ አደባባይ ላይ ተሞሸረ፣ በደም ተሞሸረ፣ በደም አጌጠ። እጆቹ እግሮቹ ለእኛ ሲል ቆሰሉ። ይህ ሙሽራ እኛን ወደ መንግስቱ ሊያስገባን ከእርሱ ጋር ሊያደርገን ሥጋውን ቆረሰ፣ ደሙን አፈሰሰ። ሁሉ ተዘጋጅቷል አለ። ራሱ ሁሉን ሆነ፣ ራሱ ሁሉን ሆኖ ተገለጠ። ይህ ሙሽራ ሰማያዊ ሙሽራ መድኃኒዓለም ክርስቶስ ነው። ይህ ሙሽራ ለእኛ ብሎ በዚህ መልኩ ተገለጠ። ምግብም ልብስም መጠለያም መድኃኒትም ሆነ። አንዱ ለአንዱ ተቃራኒ ነው። በምድር ላይ አንዱን ስናገኝ ሌላውን እናጣለን። ልብስ ሲኖረን ምግብ እናጣል ይሆናል። ምግብ ስናገኝ መጠጥ እናጣ ይሆናል። መጠጡን ስናገኝ መጠለያ እናጣ ይሆናል። ይህ ሰማያዊ ሙሽራ አምላካችን መድኃኒታችን ኢየሱስ ክርስቶስ ግን ሁሉን የሚሆን ሁሉን ያደረገ ለሁሉ የሚበቃ ለሁሉ ደስታ የሚሆን ሙሽራ መድኃኔዓለም ክርስቶስ ነው። አመስግኑት፣ ክብር ለስሙ ይሁንልን። ሰማያዊ ሙሽራ ክርስቶስ ነው። አያችሁ ክርስቲያኖች፣ ልብ በሉ። ለሁላችንም ማስተዋሉን ያድለን። ይሄ ሙሽራ ቀላል ሙሽራ አይደለም። አሁን ሰዎቹ ይነሱና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ይህንን ሰማያዊ ሙሽራ እንደማታውቀው አድርገው ገና ወደ አንደኛው ሰንቸሪ ወደ አንደኛው ክፍለ ዘመን ሄደው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን እዚህ ጋር ገብርኤል፣ እዚያ ጋር ልደታ፣ እዚያ ጋር ሚካኤል፣ እዚያ ጋር ተክለ ሃይማኖት፣ እዚያ ጋር ማርያም እያሉ ክርስቶስን አያውቁትም ይሉናል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በመጽሐፍ ቅዱስ ውስጥ ራሷን ያስገባች በመጽሐፍ ቅዱስ ውስጥ የተጠራች ሙሽራው ማን እንደሆነ ጠንቅቃ የምታውቅ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ናት። የጌቶች ጌታ የነገሥታት ንጉሥ የአማልክት አምላክ ፈጣሪ ብላ የምትጠራው እግዚአብሔር ወልድ ከሰማያት የወረደ ከድንግል ማርያም የተወለደ በሰማይ እናት በምድር አባት የሌለው ሰማያዊ ሙሽራ ከሰማያት የወረደ ራሱን እንድንበላው ራሱን እንድንጠጣ ሆኖ የተገለጠ ያ ሙሽራ መድኃኔዓለም ክርስቶስ ነው። አንድ ቦታ በዚሁ በደቡብ ክልል ነው እንደዚሁ ለአገልግሎት ሄድንና በአንድ ወቅት ሰዎቹ ጥያቄ አመጡ እና ጥያቄው ምንድን ነው አልኳችሁ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን አሁን ስለ ቅዱሳን እንማራለን፣ አሁን ስለ መላእክት እንማራለን፣ አሁን ስለ ገሌ እያለች ክርስቶስን አታውቀውም ብለው ጠየቁ። ከዚያ በስተጀርባ በአውደ ምሕረቱ ብዙ ካህናት፣ ብዙ ዲያቆናት፣ ብዙ መዘምራን አገልጋዮች አሉ። መምህሩ ጠጋሉና አንዱን ዲያቆን ተነሳሉት። ተነስና በመልካ ኢየሱስ ብለዋሉት። መልካ ኢየሱስ ምን ልጅ ለዝክረ ስምከ ለስንተ ርእስከ ለገጽከ ለቃልከ እያልክ በለውማ ለዝክረ ስምከ ለስም አጠራርህ እገዛልሃለሁ። ለራስ ፀጉርህ ለራስህ ብላ በሰውነት ክፍል በሙሉ የምታመሰግን አስረኒ ለቅበላከ በማይቶ ምግባር ውዱስ ከመደናግል ጠባባት ቆናምስ ቁጥራቸው 5 እንደሆኑ ዓመት መጽ መራዊ ስንጎ ምትመጽ ክርስቶስ አንተ ያየት ሙሽራ ወደ ስትመጣ አስረን ይለቅበላከ አንተን ለመቀበል የተዘጋጀ አድርገኝ ብላ የምትጸልይ እንደዚህ ብላ የማታበቃ አምላከ ምድር
አምላከ ባሕረ ቀላያት ወአምላከ ኩሉ ፍጥረት የፍጥረታት ጌታ የሰማይና የምድር ፈጣሪ ብላ የምታመሰግን የኢትዮጵያ ኦርቶዶክስ ቤተክርስቲያን ናት። አይ እናንተ ሙሽሪት ለሙሽራው መሆኗን በምን እናውቃለን ካላችሁኝ፣ ጣቷ ላይ ሙሽሪት ምን አድርጋለች? ንገሩኝ፣ ምን አድርጋለች? ቀለበት ያሰራችውን የሚተነኩስ ካለ ያ ልጅል ቀለበት ካሰረች ምንድነኝ እያለች ነው። ባለ ምንድነኝ ማለቷ ነው። ባለ ትዳር ነኝ፣ ባል አለኝ እረፍ ማለት ነው። ማስታወቂያ ነው የሚሰራው። ጣቷ ላይ ያለው ቀለበት ምንድነው የሚሰራው? ማስታወቂያ ነው። አንተ ወጣት፣ አንተ ጎረምሳ አፍህን ምን አትበል እያለች አትክፈት። ምን አትለኝም? ምን አታገኘኝም። እጅ ላይ ያለው ቀለበት ለሌላ እንደሆንኩኝ ለአንተ እንደማልሆን በቂ ማስረጃ ነው እያለች ቅዱስ ዮሐንስ አፈወርቅ የተባለ ልጅ ይህንን ሲተረጉመው እንደዚህ ያለ ያቺ ሴት ሙሽሪት ጣቷ ላይ ቀለበት አስራ እኔ የሙሽራው ነኝ እኔ ባለትዳር ነኝ እንደምትል ሁሉ ቤተ ክርስቲያን አናቷ ላይ መስቀሉን ሰቅላ ከሌላው ዓለም ተለይታ እኔ የክርስቶስ ነኝ ትላለች። እስኪ በሉ እኔ ማን ነኝ? እኔ ማን ነኝ ትላለች ቤተ ክርስቲያን። እኔ የክርስቶስ ነኝ። ምልክቱሳ ሴት ያቺ ሙሽራ ለሙሽራው ታማኝ መሆኗን በጣቷ ቀለበት ያረጋገጥ እኔ የክርስቶስ ነኝ፣ ስጋውን ቆርሶልኛል፣ ደሙን አፍስሶልኛል፣ ከእርሱ በደሙ መስርቶኛል። አዎ እንተ ታንጸት በስሙ ወተቀደሰት በደሙ ወተአጥፈት በዕፀ መስቀሉ በስሙ ተሰርቻለሁ፣ በደሙ ተቀድሻለሁ፣ በመስቀሉ ተባርኬያለሁ። እሱ አናቷ ላይ ምን አለ? እስኪ ልብ በሉ አያድርገውና ሁላችሁም ሳሉትማ ቤተክርስቲያን ጉልላቱን አንሱት። እስኪ በህሊናችሁ አንሱት። መስቀሉ ምን ይመስላል? አነሳችሁት አይደል? በህሊና ምን ይመስላል ቤተክርስቲያን? ከእንትና ቤት ተለየው፣ ከእንትና ቤት ይለያል። ያቱ እንትና ቤት ነው የሚመስለው። አነሳችሁት አይደል? መስቀሉ እስኪ መስቀሉን አድርጉት። አሁን አድርጉት ቤተክርስቲያን። እስኪ ዋት ቤተክርስቲያን ነው አያችኋት? ይህች ቤተክርስቲያን ሙሽራው ሲመጣ ጠቅሎ ወደ ዘላለማዊ እስኪያስገባ ድረስ መስቀሉን አድርጋ ትኖራለች። ተዋህዶ ሃይማኖቴ የጥንት ነሽ ማለተቤን ምን አለን ትኖራለች፣ እንዲህ ብላ ትመሰክራለች። አያት የሙሽራይት ያለችው ነው ሙሽራ ሙሽራይት የሌለችው ብቻውን ሙሽራ አይደለም። ከቤተ ክርስቲያን ተነጥሎ ከቅዱሳን ተነጥሎ ክርስቶስ ነው። አያችሁ፣ ሙሽራ ያልታጨችለት ሙሽራ የሌለችው ብቻውን ሙሽራ አለ ተሰራችሁ። ኧረ ሚስት አጥቻለሁ ፈልጉ ሊግባችሁ ይሆናል። ጎረቤታችሁ ለአቅመ አዳም የደረሰ ሙሽሪት የምታስፈልገው ሰው ብታገኙ ያ ሰው ምን ይላል ብትሉ እኔ ሚስት ማግባት እፈልጋለሁ፣ ስለዚህ እስኪ ለኔ የምትሆን የትዳር አጋር ፈልጉልኝ ይላል እንጂ ብቻዬን ልሞሸር ነውና ሰርግ እንድትመጡ ይላችኋል። ብቻውን ምን አይልም፣ አይሞሸር ብቻውን አይልም። ለመሞሸር ምን ያስፈልጋል? ሙሽሪት አታስፈልግም? የለቻቸው ወጣ የሽማግሌዎች ስለ ሙሽሪት ታስፈልጋለች። ክርስቶስ ሙሽራ ነው፣ ሰማያዊ ሙሽራ ነው። ቀራንዮ አደባባይ ላይ በመስቀል ተሞሽሯል፣ ስጋውን ቆርሷል፣ ደሙን አፍስሷል ስንል የተሞሸረው ለቤተ ክርስቲያን ቅዱስ ጳውሎስ አልዩቱ ዝንቱ ምስጢር፣ ይህ ምስጢር ታላቅ ነው አለ ስለ ሥርዓተ ጋብቻ በኤፌሶን ምዕራፍ 5 ቁጥር 32 ላይ ሲናገር አንሰው ብሎ ላይለ ክርስቶስ ወላይለ ቤተ ክርስቲያን። እኔም ስለ ክርስቶስና ስለ ቤተ ክርስቲያን ነው የምነግርህ። ቤተ ክርስቲያን የሌለችው ክርስቶስ፣ ክርስቲያኖች የሌሉት ክርስቶስ፣ ቅዱሳን የሌሉት ክርስቶስ አይደለም ያለው። ሚዜዎች አሉት ክርስቶስ፣ ሐዋርያት ወንጌልን የሚያስተምሩለት፣ ቅዱሳን የመሰከሩለት፣ ሰማዕታት ደማቸውን ያፈሰሱለት ክርስቶስ ነው። ሙሽሪት ቤተ ክርስቲያን የሌለችው የለም። እነሆ እንተ ታንጸት መስቀሉን ሰቅላ ከሩቅ እኔ ክርስቶስ ነኝ ብላ የምትሰልል የምትመሰክር አንደበት አውጣ ለሌላው አርአያና ምሳሌ የምትሆን ቅድስት ቤተ ክርስቲያን አለች። ማስቀል አድርጋለች፣ ቀለበት አስራለች፣ ቃል ኪዳን ፈጽማለች ከመድኃኒዓለም ክርስቶስ ጋር ሲመጣ ጠቅልሎ በዘላለማዊ ቤት ያደርጋል። ለዚህ ነው እኮ ቅዱስ ዮሐንስ በራእዩ እንደዚህ አለ፣ አዲሲቱ ከተማ ኢየሩሳሌም ሙሽራይቱ
መጣች አለ። ምኒቱ መጣች? ሙሽራይቱ መጣች አለ ቅዱስ ዮሐንስ ራእይ ምዕራፍ 22 ላይ አዲስ ከተማ ናት አለ። ያቺ ሙሽራ አምራለች፣ ተደምቃ ውባለች። ያ ሙሽራ ደግሞ ራሱ በጉ ነው። እንዲሁ በጣም አይገርማችሁ? በግ ሙሽራ ይሆናል። በሀገራችሁ በግ ሙሽራ ይሆናል። ለሙሽራው ይታረዳል አይደል? በጉ ለምኑ ይታረዳል? ለሙሽራው ይታረዳል። ሚዜዎቹ ወደ ሌላ ቦታ እንዲሁ ቀለቀል ባሉት ምን ማለት እንደ አካባቢያቸው ሲሄዱ ምን ይዘው ይሄዳሉ? ያችን በግ አርደው አወራርደው ራሳቸው እንክት አድርገው በልተዋት ምን ይላል? እንዲያውም አንዳንድ ቦታ አያስተርፉም አሉ። ሆዳሞች ሆዳሞች አንዳንድ ቦታ ተሸክሞ የመጥቶ አዙሮ ተሸክሞት ይሄዳል። ከእንደ ነፍሱ ተሸክሞት ይመጣና ከዚያ በኋላ በዙ አዙሮ ተሸክሞት ይሄዳል እያለ ይሄዳል። አሁን አለ ቅዱስ ዮሐንስ በራእዩ በጉ ሰርግ አድርጓል ይላል። በጉ ምን አድርጓል? እንዴት ነው በግ ሰርግ የሚያደርገው? በግ ለሰርግ ስታረድ ነው የምናውቀው። በግ የሰርግ ቤት ተጠንፎ ሲበላ ነው የምናውቀው። እንዴት ነው በጉ ሰርግ ያደረጋል? ያ በጉማ ነዋ በጉን እግዚአብሔር ሲስሙያ አትታቀታለ የዓለሙን ኃጢአት የሚያስወግድ ያ በግ ራሱ መድኃኒዓለም ክርስቶስ አይደለም? መጥምቀ መለኮት ቅዱስ ዮሐንስ ከሩቅ ተመለከተ፣ ደቀ መዛሙርቱን ጋበዛቸው። የኔቱ ትንሽ ናት ይበቃቸዋል አላቸው። የዓለሙን ኃጢአት የሚያስወግድ ያ የእግዚአብሔር በግ ኦ በግ ዘይት ለምን በቅድመ ዘይት ጨርሶ በሸላቾች የማይናገር ሰማያዊ ሙሽራ ራሱ በጉ ነው። በጉን ማን ያብሳል? በጉን ለምንም ሕይወት ያሰማራል። ወደ በጉ ሰርግ ራት የተጠሩ ብፁዓን ናቸው ይላል። ወዝንቱ ቃለ ጽድቁ ለእግዚአብሔር፣ ያ የእግዚአብሔር እውነተኛ ቃል ነው ይለናል። ወደ ሰርጉ ተጋብዛችኋል፣ እንኳን ደስ አላችሁ። ወደ ሰርጉ ተጠርታችኋል አለ ቅዱስ ዮሐንስ። ወደ ሰርጉ ራት ግብዣ ዛሬማ እገሌ ሰርጉ ራት ግብዣ አለብኝ ብለን ልብሳችንን ለብሰን እየሮጥን እነሆ ከዚህ ሰዓት ተብሎ እንዳያመልጠን እየሮጥን ሄደን ይሆናል። አሁን ሙሽራው ክርስቶስ ነው። ሙሽራዋ ቅድስት ቤተ ክርስቲያን ናት። ራሱ የእግዚአብሔር ቃል ነው። የማን ቃል ነው? የእግዚአብሔር ቃል ነው ራሱ። ወዝንቱ ቃለ ጽድቁ አለ ቅዱስ ዮሐንስ በራእዩ ምዕራፍ 19 ቁጥር 9 ላይ ያ የእግዚአብሔር ቃል ተዘጋጅቶላቸው ቃሉን በልተው የሰርግ ልብሳቸውን፣ ንጽህናቸውን፣ ቅድስናቸውን ጠብቀው ንስሐ ገብተው ስጋውን ሊበሉ ደሙን ሊጠጡ የተዘጋጁ የሙሽራው ሙሽሮች እነሱ ክርስቲያኖች ናቸው። ክርስቲያኖች ለእኛ የተሰጠን ይሄ ነው። ለእኛ የታዘዘልን ፍቱን መድኃኒት ይሄ ነው። ሙሽራው ክርስቶስ ጋብዞናል። ሙሽራው ክርስቶስ ስጋውን ቆርሶ ደሙን አፍሶ ቤተ ክርስቲያንን በደሙ መስርቶ በውስጡ እንድንመላለስ እንደ አምስት ልባሞች እንድንሆን ያ ሙሽራ ይጣራል። ያ ሙሽራ ይናገራል። ያ ሙሽራ ጠባቂ ነው። ያ ሙሽራ እረኛ ነው። ያ ሙሽራ በግ ነው። ያ ሙሽራ ስጋውን ይቆርሳል። ያ ሙሽራ ደሙን ያፈሳል። ያ ሙሽራ በደም አጊጧል። ያ ሙሽራ ለእኛ ብሎ ያልሆነው ነገር የለም። ያ ሙሽራ አምላካችን መድኃኒተ ክርስቶስ ነው።